ሰላም እባላለሁ። ውልደቴና እድገቴ የአርሲዋ ዋና ከተማ በሆነችው አሰላ ከተማ ውስጥ ነው። ለቤተሰቦቼ የመጀመሪያ ልጅ ነኝ። አሁን የ20 ዓመት ወጣት ብሆንም በዚች አጭር ዕድሜ ግን ከኔ አቅም በላይ የሆነና ፈጽሞ ልሸከሙ የከበደኝን ነገር አስተናግጃለሁ። ሰው ሆኖ አለማፍቀር፣ ጤነኛ ሆኖ መታመም፣ ሙሉ ሆኖ መግደል ነው ያለው ማን ነበር? ማንም ይሁን ግን ትክክለኛ አባባል ነው። ማፍቀርም ሆነ መፈቀር ፈጣሪ ከላይ የቸረን ትልቅ ስጦታዎች ናቸው። የኔ ፍቅር ታሪክ የሚጀምረው የ15 ዓመት ወጣት እያለሁ ነበር። በአንድ ንፋሳማ ቀን ከትምህርት ቤት በመመለስ ላይ ነበርኩ። ጓደኞቼን ተሰናብቼ ወደ ቤቴ የሚያደርሰኝን መንገድ ዘወትር እንደማደርገው ሁሉ ብቻዬን ተያያዝኩት። አንድ ቦታ ስደርስ አንዲት ጠና ያሉ እናት ልጄ የጫማሽ ማሰሪያ ተፈቷል፣ ጠልፎ እንዳይጥልሽ እሰሪው አሉኝ። እሺ ብዬ ጫማዬን ላስር ጎንበስ ብዬ ደፍተሬን መሬት አስቀመጥኩት። ጫማዬን በወጉ አስሬ ሳልጨርስ ንፋሱ ደፍተሬን መሰቃቀለው። ውስጡ የነበሩትንም ወረቀቶች በየአቅጣጫው በታተናቸው። ጫማ ማሰሩን በጅምር ትቼ የተበታተኑትን ንብረቶቼን ለመሰብሰብ ስሯሯጥ ከፊት ለፊቴ ግማሾቹን ወረቀቶች እየሰበሰበልኝ ያለ ልጅ ተመለከትኩ። ወደ እኔ ቀረበና በፈገግ አሯሯጠሽ አይደል ይሄው ያስኩልሽ ብሎ ወረቀቶቹን አቀበለኝ። ልጁን ሳየው ውስጤ በጣም ደነገጠ። ምን እንዳስተነገጠኝ ግን አላውቅም ነበር። ግን ልቤ ሁሉ ይመታ ጀመር። አመሰግናለሁ ብዬ በአጭር ቃል ወረቀቴን ተቀበልኩት። ወደዛ ከሆንሽ አብረን እንሂድ ብሎኝ ጉዞ ጀመር። ስሙ መላኩ ይባላል። እድሜው 20 እንደሆነና የነርሲንግ ተማሪ እንደሆነ ነገረኝ። በጣም ቆንጆ ነው። በተለይ ፈገግታው ልብ ይማርካል። እኔም ስሜንና የ9ኛ ክፍል ተማሪ እንደሆንኩ ነገርኩት። በጣም ቀለል ያለና ደስ የሚል ልጅ ነው። እየተጨዋወትን ስንጓዝ ቤት የደረስኩና ስልክ ተለዋውጠን ተለያየ። እሱ የሞባይል ስልክ ቢኖረውም እኔ ግን የቤቴን ስልክ ቁጥር ሰጠሁት። እቤታችን ወንድ ከደወለ እኔን ከፈለገ ትንሽ ቁጣ የሚበዛብኝ ቢሆንም ልከለክለው ግን አልፈለኩም። ከዛ እኔም ወደ ቤት የገባው እሱም ሄደ። ከዛ በኋላ ሀሳቤ ሁሉ እሱ ሆነ። ለራሴም ግራ ገባኝ። በቃ ነግቶ እስካገኘው ቸኮልኩ። አቤት የዛች ቀን ሌሊት ርዝመት! ጭራሽ የማይነጋ ነበር ይመስለኝ። ግን መንጋቱ አይቀርምና ነጋ። ፀሐይም ብቅ አለች። ጠዋት እንዳጋጣሚ ቤት ብቻዬን ነበርኩ። የከሰዓት ተማሪ ነኝ። ስልኩን አይኑን ሳይዋልኩ መላኩ አልደወለም። ሰዓት ደርሶ ትምህርት ቤት ሄድኩ። መማር አይበለውና ተምሬ ወጣሁ። ዝምታ አበዛው። ጓደኞቼ ምን ሆነሻል እያሉ ቢጨቀጭቁኝም ምንም ከማለት በቀር መልስ አልሰጧቸውም። አይኔ ግን መላኩን ፍለጋ ከማማተር አልወዘነም። ያው መገንጠያዬ ላይ ስደርስ ከጓደኞቼ ጋር ተለያየንና መንገድ ጀመርኩ። አሁንም ስለሱ ማሰብ ግን አላቆምኩም። ትንሽ እንደተጓዝኩ ሰላም የሚል ለጆሮ የሚጣፍጥ ለዛ ያለው የጥሪ ድምጽ ሰምቼ ዘወረፍኩ። መላኩ ነበር። በጣም ተደሰትኩ። ጉንጭ ለጉንጭ ተሳስመን ጉዟችንን ቀጠል። ከክላስ ወጥቶ በዚሁ እንደመጣ ነገረኝ። በቃ ከመሌ ጋር ሁሌ መገናኘቱን ገፋንበት። ቀን በቀን ውስጣዊ ማንነቱን እያሳየኝ መጣ። የሚገርም አስተሳሰብና መልካም ስብዕና ያለው ልጅ ነው። በትምህርቱም ጎበዝ ነው። ኦ አምላኬ፣ እንደዚህ ሁሉን አሟልተህ ትሰጣለህ አልኩኝ በልቤ። አዎ መሌ ሁሉም ነገር አለ። ከመልክ መልክ፣ ከጭንቅላት ጭንቅላት፣ መልካም ባህሪ፣ ደግነት፣ የዋህነት፣ ኧረ በስመ አብ ሁሉም የሱ ናቸው። በጣም እየወደድኩት መጣሁ። በአጭር ጋር ለመግለጽ በቃ አፈቀርኩት። የእሱን ስሜት ለማጥናት ሞከርኩ። ግን ይሄ ነው ልለው የምችለው ነገር አጣሁና የኔን ስሜት ብቻ በልቤ አምቄ ይዤ ቀጠልኩ። ትውውቃችንና ጓደኝነታችን ለ2 ወራት ዘለቀ። በጣም ተቀራርበናል። አንድ ቀን በአጋጣሚ ካላገኘሁት ይከፋኛል። አልችልም። እሁድ ጓደኛዬ ጋር እያልኩ እየወጣሁ ከእሱ ጋር ማወር ከጀመርኩኝ 3 እሁዶችን አስቆጥሬያለሁ። ከዚያም በአንድ ቀን ደልማዳችን ወደ ቤት እየሄድን እያለ አንዱን ደፍተሬን ተቀበለኝና ዞር ብሎ ውስጥ የሆነ ነገር ከተተ። ምንድነው ስለው በኋላ ቤት ገብተሽ ታይዋለሽ አለኝ። እኔም እሺ ብዬ ውስጤ ግን እንደጓጓ ጉዞ ቀጠልና ተሰነባብተን ቤት ገባሁ። ቶሎ ብዬ የኔና የእህቴን የጋራ ክፍል ቆልፌ ደፍተሬን ከፈትኩት። ፖስታ ነው። ቀደድኩና በአማረ ወረቀት ላይ የሰፈሩትን 3 መስመር የያዙ ያማሩ ፊደላት ላይ አይኔን ጣልኩ። የደብዳቤው መልእክት እንዲህ የሚል ነበር። ሰላምዬ፣ እውነት በጣም አፍቅሬሻለሁ። ከዚህ በላይ ምንም መናገር ባልችልም ፍቅሬን ትረጃለሽ ብዬ ገምታለሁ። በቃ እኚህ ነበሩ ቃላቶቹ። ዋው እንዴት ደስ እንዳለኝ! ቀኑ ደግሞ ሐሙስ ነበር። ሐሙስ የቀን ቅዱስ። በቃ ሁለንተናዬ በደስታ ተዋጠ። ተፍለቀለኩ። ከሱ ይምጣ ብዬ አምቄ ያስኩት ፍቅሬ ይኸው ዛሬ ምላሽ አገኘ። ሌሊቱን እንቅልፍ ባይኔ ያልዞረ። በማግስቱ ሳገኘው
እኛ ቤት ትንሽ ወግ ስለሚጠብቅ ስለዚህ ጉዳይ የምታውቀው የአክስቴ ልጅ ብቻ ነች። ከኔ ጋር በጣም ስለምንቀራረብ አማክራታለሁ። ስልክ ሲፈልገኝም ሌላ ሰው ቤት ካለ ትሸውድልኛለች። ሌሎች የቤተሰቦቼ አባላት ባያውቁም የኔም የሱን ጓደኞች ሁሉ ያውቃሉ። መልካምም ይመኙልናል። እኔና መልዬ በፍቅር አብረን የቆየነው ለ2 ዓመት ከ5 ወራት ነው። በእነዚህ ሁሉ ጊዜያት ግን ከከንፈር ያለፈ ግንኙነት አልነበረንም። ለሁሉም ጊዜ ያለው ይለኝ ነበረ። የኔም እድሜ ትንሽ ገና ስለነበር ሌላ አይነት ግንኙነት ውስጥ አልገባንም ነበር። መልዬ አንዳንዴ በጣም ያሟል። ሐኪም ቤት ሲሄድም ጨጓራና የአንጀት ቁስለት ይሉታል። በጣም ያስፈራል ሲታመም። ከዛ በሚሰጡት መድኃኒት ይሻላል። እንዲህ ያለን 2003 ዓመተ ምህረት ላይ ልንገባ ነው። እኛም ፍቅር ከጀመርን 2 ዓመት ሊሞላን ነው። መሌ በዚህ ዓመት ትምህርቱን ይጨርሳል ማለት ይመረቃል። እንዲህ ያለን አንድ ቀን ከክላስ መልስ በቀጣዩ ቀን ፈተና ስላለብኝ ለማንበብ ላይብረሪ ገባሁና እስከ 2 ሰዓት ያህል ቆይቼ ወጣሁ። በጓደኛዬ ሞባይል መሌ ጋር ደወልኩና ብዙ ከጠራ በኋላ ስልኩ ተነሳ። የመሌ እናት ነበረች። ድምጿ ይርበተበታል። ደነገጥኩና ምንድነው መሲ ምን ሆነሻል? መላኩ የለም እንዴ ብዬ ጮኩኝ። ባልተረጋጋ ድምጽ መሌና ሞት ሆስፒታል እንደሆነ ነገረችኝ። ራሴን አላቀም። ስልኩንም በቁሜ ለቀኩት። ጓደኛዬ ደንግጣ የሆነውን ጠየቀችኝ። መሌና ሞታል አልኳት። ሆስፒታሉ ከትምህርት ቤታችን 15 ደቂቃ ብቻ ቢሆንም የሚፈጀው በባጃጅ ሄደን ያለው ድንገተኛ ክፍል እንደሚሆን ገምተን ወደዚያው አመራን። አሁንም ራሴን አላቀም። በደም ነፍስ ነበር የምጓዘው። ጓደኛዬ እያጠያየቀች ደረስንና ገባን። ልክ ሳየው በቃ ሁለመኔ ተሳሰረብኝ። አፌ ደረቀ። የምናገረው ነገር ሁሉ ጠፋኝ። መልዬ ራሱን ስቷል። ጉልኮስ ተሰክቶለታል። እናቱ መሲና ጓደኞቹ ዙሪያውን ከበውት ቆመዋል። መሲ ተጠመጠመችብኝና አለቀሰች። እኔም እንባዬን መቆጣጠር ተስኖኝ ዘረገፍኩት። ኋላም ተው ብለው አረጋጉንና ተረጋጋን። እኔ መሄድ አልፈለኩምና ነገ ፈተና ስላለብኝ ጓደኛዬ ጋር አድራለሁ ብዬ ለቤት ደወልኩኝ። ከመሲ ጋር ሌሊቱን እንደተጨነቅን አደርን። ጠዋት ላይ መልዬ ነቃና አይኖቹን ላይ አንከራተታቸው። እኔም እንባዬን መቋቋም አልቻልኩም። ዶክተሮቹ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ሪፈር እንደጻፉለት አረዱን። ደነገጥን። 4 ሰዓት ላይ የነበረው ፈተናዬም አመለጠኝ። እኔ አዲስ አበባ መሄድ ባልችልም መሲና ሌሎች ዘመዶች ሆነው ሊሄዱ ተዘጋጁ። ትንሽ ቆይቶ መልዬ ማውራት ጀመረ። አይዞሽ ሰላምዬ አሁን እድንልሻለሁ እሺ እያለቀሽ ደግሞ አታባቢ ሲለኝ እኔም በቃ ፈጣሪ የተናገረኝ ያህል አመንኩት። ከሰዓት በኋላ 8 ሰዓት ላይ መልዬን ይዘውት ሄዱ። እኔም ግማሽ ልቤ ፍርሃት ግማሽ ልቤ ደግሞ እምነትን ይዘው ሸኘሁት። ከሄደ በኋላ እንደዋወላለን። የመሌን ጤንነት የሚከታተሉት ዶክተሮች በሽታው የአንጀት ካንሰር መሆኑንና በጣም ከፍተኛ የተባለው ደረጃ ላይ እንደደረሰ አስጊ እንደሆነ በግልጽ ነገሯቸው። ተስፋ ተቆረጠ። ለኔ ግን ደህና ነው ነበር የሚሉ። ላናግረው ስልም ተኝቷል እረፍት ያርግ ተብሏል እያሉ ለ11 ቀናት ያህል ከቆዩ በኋላ ተመለሱ። ትንሽ ተሽሎት ይመጣል ብዬ ብገምትም ፈጽሞ ተሳስቼ ነበር። መልዬ ብሶበታል። ሰውነቱ ከስቶ ገርጥቶ ሌላ ሰው ነበር የመሰለው። በጣም ከፋኝ። በጣም ሁሉንም ነገር ነገሩኝ። በዛ ወቅት ከቤተሰቦች ጋር በሆነው ባልሆነው ጋጫለሁ። ማልቀስ ነው በቃ። ቤተሰቦቼ ግራ ሲገባቸው ጓደኞቼን ጠርተው ጠየቋቸው። በእኔ ሁኔታ በጣም እየተጨነቁ የነበሩት ጓደኞቼም ሁሉንም ነገር ተናገሩ። እቤት ጉድ ተባለ። እስካሁን ሳንሰማ አሉ። በጣም ብጥብጥ ሆነ። ግን አንዴ የሆነ ነገር ነው። በዛ ላይ እኔ እነሱን ቁጣ የምሰማበት ምንም ጆሮ አልነበረኝም። ግን በቃ ትምህርቴን መማር ስላለብኝ እሄዳለሁ። ግን አልማርም፣ እፎርፋለሁ። አስተማሪዎቼ በፊት ከሚያውቁና ቃውሜ ስለወረደባቸው ጠርተው በግል ያነጋግሩኝ ነበርና ችግሩን በግልጽ ነገርኳቸው። ያጽናኑኛል፣ አይዞሽ ይሉኛል። አሁን ቤትም ስለተናገርኩ ክላስ እየተውኩ ሙሉዬ እነመሌ ቤት ነው። አጠገቡ ሆኜ እጁን ይዤ እውላለሁ። ትንሽ ያወራል። አጠገቡ ሲሆን ይደሰታል። አንቺ እኮ የእውነት ሰላም ነሽ ይለኛል። ደስ ይለኛል። ግን ጤንነቱ ከቀን ወደ ቀን እየባሰበት መጣ። ተስፋ ተቆርጧል። ያኔ ጨጓራ፣ የአንጀት ቁስለት እያሉ ያላወቁለት ዛሬ ላይ ያልጋ ቁራኛ አደረገ። በመጨረሻ መሌ በጣም ባሰበት። በጣም በቃ ሁላችንም ተስፋ ቆርጠናል። ጭራሽ መናገር አቃተው። እንዲህ በሆነ በአራተኛው ቀን ከሰዓት ላይ መሌ አይኖቹን ባመውረድ ጀመረ። ያ ነገር ለኔ ልዩ መልእክት ነበርውና ተረበሽኩ። ሁሉም የቤተሰብ አባል ተደናገጠ። መናገር አልቻለም። አይኑን እኔና መሲ ላይ ከማንከራተት በቀር አሳዘነኝ። እንባዬን መቋቋም አቃተኝ። እጆቼን በእጆቹ አጥብቆ ይዟቸዋል። በዚህ ሁኔታ ውስጥ ትንሽ እንደቆየን መሌን ትንሽ እንቅልፍ አሸለበውና ተረጋጋል። እቤት ደውዬ አድራለሁ አልኩኝ። ደስተኛ ባይሆኑም ታያላሉኝም ነበር። ሌሊት ላይ መሌ ተንቀሳቀሰ። ጋደም ካልንበት ነቃንና ከበብ ነው። አይኑን ትንሽ አንከራተተ። ተረበሽኩኝ። ሁሉም አለቀሰ። ትንሽ ተንቀሳቅሶ መሌ ለዘላለም አሸለበ።
ራሴን ሳትኩኝ። ስነቃ ያለሁት ሶፋ ላይ ነው። መላው ቤተሰብ ይላቀሳል። የሆነውን ነገር እንደገና ሳስታውስ አበድኩ። መሌ ለኔ ህይወቴ ነበር። ሁሉ ነገሬ፣ ማንነቴ፣ እኔነቴ፣ ሁሉ ነገሬ ነበር። ካለሱ መኖር አልችልም። ካለሱ ሙሉ አልሆንም። በቃ ቃላት አጠረኝ። ምን ብዬ ልናገር? ምን ልሁን? አቤት ቃጠሎ፣ አቤት ነደድኩ። ልቤ ክፉኛ ተሰበረ። እቤትም ሰሙ፣ ደነገጡ፣ በጣም አዘኑ። ለምን በኔ ላይ ለምን አልኩኝ። የልጅነት ፍቅሬ መሌን ተነጠቅኩ። ከዛ በኋላ ምንም መናገር አልቻልኩም። በቃ ተዘጋው። የቀብር ቀንም መሌን አፈር አላለብስም ብዬ ቀረው። እሱ ላይ ድንጋይ ለመጫን አቅም አልነበረኝም። ጨካኝ አይደለሁማ። ህይወት በጣም አስጠላኝ። ማንም ሰው እኔን ለማጽናናት አቅም አልነበረውም። ትምህርት ቤትም ቀረው። ቤተሰቦቼም በቃ በኔ መጎዳት በጣም አዘኑ። ሐዘን አኮራመተኝ። ባዶነት ተሰማኝ። በቃ ትዝታዎች እየመጡ ያስለቅሱኛል። ሁሉ ነገር ከፊቴ ድቅን ብሎ ይታየኛል። ፈጽሞ ለራስው አልቻልኩም። ዝምታ አበዛሁ። እህል ሁሉ አስጠላኝ። ምንም ነገር መቅመስ አልፈልግም ነበር። በኋላ ግን በቃ በቤተሰቦቼ የምገዛ በራሴ ውሳኔ ሳልወድ በግዴ መጽናናትን ተለማመድኩ። አስተማሪዎቼ የተበላሸብኝን ነገር አስተካከሉልኝና ትምህርቴን ቀጠልኩ። ግን ሁሉ ነገር እሱን ያስታውሰኛል። እሱን የሚያስታውሱኝን ነገሮች ከፊቴ ያጠፋሁ። ፎቶዎች፣ ስጦታዎች፣ ደብዳቤዎች፣ ግን ሁሉም ነገር በልቤ ያለ። መቼም ልረሳው እንደማልችል አወቅኩ። መሲም እኔን ስታይ እሱን ስለምታስታውስ በጣም ተቆጣች። የነበራት ብቸኛ ልጅም ነበር። የምታሳድጋት የ8 ዓመት ልጅ ብትኖርም ሐዘኗን መርሳት አልቻለችምና አገር ቀይራ ወደ አዳማ ናዝሬት ዘመዶቿ ጋር ተቀላቀለች። እኔም ስብራቴንና ቁስሌን ይዤ እየኖርኩ ነው።